جيل قد سبق الأجيال جيل الإسلام جيل يتلألأ يتسامى የሴቶች መድረክ የሴቶች መድረክ የሴቶች መድረክ ዘወትር ማክሰኞ ወደ እናንተ የሚቀርብላችሁ ልዩ ፕሮግራም ነው። وشباب الأمة قد ساروا بخير منهج قيم أخلاق تربية بر السلام عليكم ورحمة الله وبركاته ውድና የተከበራችሁ የአልቤና ጀም አባላቶች እንደምን ከርማችኋል? የዘወትር ማክሰኞ ምሽት በሴቶች እህቶቻችን እየተዘጋጀ የሚቀርብላችሁ የሴቶች መድረክ የተሰኘው ልዩ ፕሮግራማችን ነው። ዛሬም እንደተለመደው ሁሉ እናንተን ያስተምራሉ፣ ቁም ነገር ያስጨብጣሉ ያልናቸውን ልዩ ፕሮግራሞች ይዘን ቀርበናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ሁለቱም እንደየባህሪያቸው የሚፈልጓቸው ነገሮች ይለያያሉ። አካላችን ከመሬት አፈር የተዋቀረ ነውና የአፈር ውጤቶችን ይሻል። ሩሃችን ደግሞ በሰማያዊነቷ ከዚያው የተወረደውን መንፈሳዊ ሐሳብና ክዋኔ ትናፍቃለች። አካላችን በሩሃችን ላይ እኩይ ሆኖ ሊያደማት ይችላል። መልካም ሆኖ ደግሞ ፍላጎቷን በሐሴት እንድታከናውን ሊረዳት ይችላል። የሁለቱም ትስስባዊ መስተጋብር ባለቤታቸው ለሆነው ሰው ላይ ደስታን እንዲጎናጸፍ ያስችሉታል። ወሲብ ተፈጥሯዊ የስጋ ወይንም የአካል ፍላጎት ነው። ሩህን በማያስቀይም መልኩ ህጋዊ ፈሪን ይዞ ሊከወን ይችላል። በዝሩነት የሚፈጸም ሆኖ ደግሞ ሩህንም ሊያስተክዝ ይችላል። ህጋዊ ወሲብ ስንል ከትዳር በኋላ አላህ በሚፈቅደው ስርዓት የሚፈጸመውን ለማለት ነው። ከትዳር በፊት ወይንም ከትዳር አጋር ውጪ የሚከናወነው ወሲብ በባህሪው ዝሙት የሚሰኝ ሲሆን ኃጢያትነቱና የከፋ መንገድነቱ እጅግ የከፋ ጥግ ላይ የሚያደርስ ነው የሚሆነው። ዝሙተኛይቱን ወይንም አጋሪቱን እንጂ አያገባም። ዝሙተኛይቱም ዝሙተኛ ወይንም አጋሪ እንጂ አያገባትም። ይህም በምእመናን ላይ ተከልክሏል። አልኑር 3 ዝሮ ወሲብ ወይንም ዝሙት ምንም እንኳን የአካልነት ፍላጎት ማርካቱ እውነት ቢሆንም በርካታ አሉታዊ ውጤቶችም አሉት። የውስጥ ስብዕናን ያረክሳል፣ ሩህን ያስጨንቃል፣ በጎነትን ያደበዝዛል፣ መልካምን ባህሪን ያከስማል፣ እርጋታን ይነሳል፣ እንስሳዊነትን አጉልቶ ያወጣል ወዘተ። አላህ ለእልና የተገባው አምላክ እነሆ መልካም የፍቅርና የወሲብ ህይወትን እንመሰርት ዘንድ ሰፊ መንገድ አበጀልን። ለዚህ ታላቅ የህይወት መንደር ያበቃን አምላክ የተመሰገነ ይሁን። እርሱ በፈጣሪነቱ ደስተኛ የምንሆንባቸውን ብልሃቶች ሁሉ በቀላሉ አቀናብሮ የሚመራን አዛኝ ጌታ ነው። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል: አንድ ዝሙተኛ አማኝ ሆኖ ዝሙትን አይፈጽምም። አንድ አስካሪ መጠጥ የሚጠጣ ሰው አማኝ ሆኖ መጠጥ አይጠጣም። አንድ ሌባ አማኝ ሆኖ የሌላን ሰው ንብረት አይዘርፍም። ቡሃሪ። ሰጭ እንጂ ተቀባይ አትሁን። ከላይ የምትሰጥ እጅ ከታች ከምትቀበል እጅ ትበልጣለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ላይ ጨማሪ እንጂ ጭማሪ አትሁን። ሰጭ እንጂ ተቀባይ ላለመሆን ጣር። ከላይ ሆና ሌሎችን የምትረዳ ከስር ሆና እርዳታን ከምትቀበል እጅ ትበልጣለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህይወት እያለን ለሰው ልጆች መልካም ነገርን አበርክተን እንድናልፍ በዚህ ንግግራቸው ያበረታቱናል። ምድር የሰጠችንን ግልጋሎት ከፍለን ማለፍ እንዳለብንም ቀጣዩ ታሪክ ይህን ሁኔታ የሚያፋታልን ይመስለኛል። ተከተልን። የታላቁ ኢማም ወይንም ሊቅ ኢብራሂም ኢብኑ አድሃም ተማሪና ጓደኛ የነበረ አንድ ግለሰብ ለንግድ ወደ ሌላ
በረሃውን እያቋረጠ መጓዙን ቀጥሏል። መንገዱ አሰልችና አድካሚ ነበር። ትንሽ እረፍት ለመውሰድ አንድ ዛፍ ጥላ ስር ያርፋል። ከያዛት ስንቅ ትንሽ ደግሞ ተመገበ። ጉዞውን ዳግም ከመጀመሩ በፊት ግን አንድ አስገራሚ ነገር በቅርብ ርቀት ተመለከተ። ባየው ነገር ተደመመ። አዎ አንድ አሞራም ከሩቅ ሲበር መጥቶ ሌላ ማየት የማይችለውን አሞራ ሲመግብና ወደ አፉ ምግብ ሲልክለት ተመለከተ። ባላ ስራና ጥበብ እጅግ ተደመመ። ሁሉንም መጋቢና ተንከባካቢ ጌታ መሆኑንም በደንብ ተረዳ። ከዚያም በራሱ ጊዜ ከራሱ ጋር ተወያየ። ይህን የማያይ አሞራ በዚህ በረሃ ውስጥ የሚመግብ ጌታ እኔን እንዴት ይረሳኛል? አላህ ሱብሃነሁ ወተዓላ ቤት ይሁን ሊመግበኝ እየቻለ እኔ ምን በረሃ ለበረሃ አንከለከለኝ ሲል ከራሱ ጋር ተጫወተ። በመጨረሻም የንግድ ጉዞውን አቋርጦ ለመመለስ ወሰነ። ወደ ሀገሩም የመልስ ጉዞ አደረገ። ወደ ሀገሩ እንደገባ ከታላቁ ሊቅ ወይንም ኢማም ኢብራሂም ኢብኑ አድሃም ጋር ተገናኘ። በጉዞ ላይ ያየውን ተአምር ነገራቸው። አላህ የማያዩ እንስሳትን እንኳን እንደማይረሳ አጫወታቸው። እኔ ታዲያ ምን አደከመኝ? እንደዚህ አሞራ የሚመግበኝ ሰው የሚልክልኝ ጌታ እያለኝ አላቸው። ታላቁ ኢማምም እንዲህ አሉት፣ ታዲያ አንተ መጋቢ አሞራ መሆን ይሻላል ወይስ ተመጋቢው? ሰዎችን የሚንከባከብ መሆን ይሻላል ወይስ ሰዎች የሚንከባከቡት? ግለሰቡ ስሜቱ በጣም ተነካ። አዲስ እይታ እንዲኖረው ረዱት። በህይወት ቆይታ ላይ ሰጪ እንጂ ተቀባይ ሆኖ መኖር አስደሳች ነገር እንዳልሆነ ማስተማር። በጣም ተደሰተ። የታላቁን ኢብራሂም ኢብኑ አድሃምን ግንባር በፍቅር ሳመና አንተ ሁሌም ታላቅ መምህራችን ነህ አላቸው። ዳግም የንግዱ ጉዞን ለመቀጠል ጉዞን ማዘጋጀት ያዘ። አዎ ሰጪ እንጂ ተቀባይ ላለመሆን ጥረት አድርግ። ረጂ እንጂ ተረጂ ላለመሆን ትጋ። አጋዥ እንጂ ታጋዥ ላለመሆን ጣር። ከላይ የምትሰጥሽ ከታች የምትቀበልሽ ሁሌም የተሻለች መሆኗንም አትዘንጋ። ከላይ መሆን ያልቻለች እጅግን ከታች እንደሚሆንም አስተውል። አላህን ምህረት መጠየቅ ያለው ፋይዳ። ሶስት ሰዎች ወደ ሁሴን ኢብኑ አሊ በመሄድ የሚከተሉትን ጥያቄዎች ጠይቀው አስገራሚ ምላሽን አግኝተዋል። የመጀመሪያው ሰው በአገሩ ዝናብ እንደጠፋ ሲነግራቸው ሁሴን የመከሩት ህዝቡ የአላህ ምህረትን መጠየቅ ያብዛ የሚል ነበር። ሁለተኛው መሐመድ መሆኑን ነገራቸው። እሳቸውም የአላህ ምህረትን አጥብቀህ ለምን አሉት። ሶስተኛውም ሰው ቀርቦ ለመሬት እንዳጣ ነገራቸው። ለዚህኛውም ሁሴን የሰጡት መፍትሄ አላህን አጥብቀህ ምህረት ጠይቅ የሚል ነበር። አብረዋቸው የነበሩት ባልደረቦቻቸው በምላሾቻቸው በመገረም የአላህ መልእክተኛ የልጅ ልጅ ሆይ ሶስቱ ሰዎች ያቀረቡ ሶስት የተለያዩ ጉዳዮች ሆኖ ሳለ እርስዎ የሰጧቸው ምላሽ አንድ አይነት ነው ሲሏቸው እሳቸውም ግን አላህ እንዲህ ማለቱን አልሰማችሁም አሏቸው። አልኳቸውም ከጌታቸው ምህረትን ተማጸኑ እርሱ እጅግ መሐሪ ነውና ዝናብን አከታትሎ ይልክላቸዋል፣ ገንዘቦችና ልጆችንም ይለግሳቸዋል፣ አትክልቶችንም ያደርግላቸዋል፣ ወንዞችንም ያደርግላቸዋል። ቁርአን 71:10 ልዩ ልዩ ጠቃሚ ትምህርቶች። ጥቃቅን ወንጀሎች የሚታበስባቸው ብዙ ነገሮች አሉ። ከእነዚህም መካከል እውነተኛ ተውባ፣ ምህረትን መለመን፣ መልካም ነገሮችን መስራት፣ በልዩ ልዩ ችግሮች መፈተን፣ ሰደቃን መስጠት፣ የሌላ ሰው ዱዓ። ከዚህ ሁሉ በኋላ የቀረ ቢኖር በቀብር ውስጥ ወይም በቂያማ ዕለት ወይም በገሃነም ውስጥ ከእሱ ከወንጀሉ እስከሚጸዳ ድረስ ይቀጣበታል። ከዚያም በተውሂድ ላይ ከሞተ ጀነት ይገባል። በሽርክ ወይም በክህደት ላይ ወይም በንፍቅና ላይ ከሞተ ግን በገሃነም ውስጥ ለዘላለም ይማቀቃል። ወንጀሎች ወይም ኃጢአቶች በሰው ልጅ ላይ ከፍተኛ ተጽዕኖ ያደርጋሉ። ወንጀሎች በቀልብ ላይ የሚያሳድሩት ተጽዕኖ ብዙ ነው። ከእነዚህም መካከል ወንጀል ልብን ያጨልማል፣ ብቸኝነትን ያወርሳል፣ ውርደትን ያስከትላል፣ የልብ በሽታን ያመጣል፣ ከአላህ ሱብሓነሁ ወተዓላ እዝነት ይከለክላል። ወንጀሎች ዲን ላይ የሚያሳድሩት ተጽዕኖ ልክ እንደ ቀልብ ሁሉ ሲሆን በተጨማሪም ከኢባዳ ያሳንፋል። የነብዩን የመላእክትና የአማኞችን ዱዓ ይከለክላል። ወንጀሎች ወይም ኃጢአቶች በርዝቅ ላይ የሚያሳድሩት ተጽዕኖ ርዝቅን ይከለክላሉ፣ ጸጋን ያስቀማሉ፣ የገንዘብን ረድኤት ያጠፋሉ። በግል ህይወት ላይ የሚያሳድሩት ተጽዕኖ
እድሜን በረካ ያሳጣሉ፣ የኑሮ ጥበትን ያመጣሉ፣ ቀላል ነገሮችን አስቸጋሪ ያደርጋሉ ወይም ነገሮችን ያወሳስባሉ። በስራ ላይ የሚያሳድሩት ተጽዕኖ በአላህ ዘንድ የሥራ ተቀባይነትን ያሳጣሉ። በማህበረሰብ ላይ የሚያሳድሩት ተጽዕኖ የሰላምን ጸጋ ያጠፋሉ፣ ለኑሮ ውድነት ምክንያት ይሆናሉ። በዳይ ማሪዎችንና ጠላቶችን በሰው ልጅ ላይ ይጥላሉ፣ የዝናብን ጠብታ ያስከትላሉ፣ ሌሎችንም ችግሮች ያደርሳሉ። ክፍል 2 ሳምንት የሚቀጥል ይሆናል። የነብዩ ሰለላሁ ዐለይሂ ወሰለም አኗኗር ከተቸገሩ ሰዎች ጋር። ከሰሃቦች መካከል አንድ በሰዎች ዘንድ ቦታ የማይሰጠው ፊቱ ጨፍጋጋና ድሃ የሆነ ዛሂር አልአሽዓሪ ረዲየላሁ ዐንሁ የተባለ ሰሃቢ ነበር። ዛሂር አልአሽዓሪ ረዲየላሁ ዐንሁ ከላይ እንደተመለከተው በሰዎች ዘንድ ምንም ቦታ የሌለው ምስኪን የሆነ ሰሃቢ ቢሆንም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግን በጣም ይወዱት ነበር። ዛሂር ረዲየላሁ ዐንሁ ከገጠር ወደ መዲና በመጣ ቁጥር ትነስም ትብዛ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስጦታ ሳያመጣ አይቀርም። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ምላሹን ከመዲና አንዳንድ ስጦታዎችን ገዝተው ይሰጡት ነበር። ከዕለታት በአንዱ ቀን ወደ ቤታቸው በመሄድ በሩን አንኳኩቶ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለምን መኖር ይጠይቃል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤተሰቦችም በወቅቱ ቤት ውስጥ እንደሌሉ ይነግሩታል። ዛሂር ረዲየላሁ ዐንሁ ሌሎች ጉዳዮችን ለመፈጸም ወደ ጉዳዩ አመራ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ቤታቸው ሲመለሱ ዛሂር ረዲየላሁ ዐንሁ መጣው እንዳጣቸውና እንደተመለሰ ነገራቸው። ዛሂር ረዲየላሁ ዐንሁ እንደነ አቡበከር፣ ዑመር ኢብኑ አልኸጣብ፣ አብዱራህማን ኢብኑ አውፍ ረዲየላሁ ዐንሁማና ሌሎችም ሀብታምና ንብረት እንዲሁም ክብር እንዳላቸው ሰሃቦች ባለመሆኑ የለም በኋላ አገኘዋለሁ በማለት ጊዜ ሳይሰጡ ጥቂትም ቤታቸው ውስጥ አረፍ ሳይሉ ዛሂር ረዲየላሁ ዐንሁ በብዛት ይገኝበት ወደ ነበረው የመዲና ከተማ ገበያ ስፍራ በቀጥታ ሄዱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገበያ ስፍራው ሲደርሱ ዛሂር አልአሽዓሪ ረዲየላሁ ዐንሁ ከገጠር ይዞ የመጣውን ሸቀጥ የሚገዛው ለማግኘት የገዢ አለ በማለት ሲጠራ ተመለከቱት። ዓለም በውሸት መሞላቷን በግርም ስቃኝ ከእርሱ የተሻለ ውብ ሰው ማየቱ ተሳነኝ። እንስቶቹ ውቦቹን ቢወልዷቸው ቅሉ አረ ለመሆኑ ከእርሱ የተሻሉ ውቦቹ የታሉ? ፈጣሪ ቢሻ እንጂ የመፈጠርን ችሎት መፈጠር አይችልም ሁሉም በፍላጎት። እርሶ ግን ተለዩ ከሁሉም ፍጥረት ተፈጥረው ይመስላል በራሱ ፍላጎት። ከቶ ይገኝ ይሆን ከእንከን ከጉለት ፈጽሞ የጠራ እንደርሱ ዓለምን በሙሉ ያበራ የሚል ግጥም የተገጠመላቸው ታላቁ ሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዛሂር ረዲየላሁ ዐንሁ ሳያስበው ድንገት ከጀርባው በኩል መጣው በሁለት እጃቸው ያዙት። ዛሂር ረዲየላሁ ዐንሁ የያዘው ሰው እያታለለ ሊሸጠው ያዘጋጀው ሸቀጥ ሊቀማው እንደሆነ በማሰብ እባክህ ተወኝ በማለት መንፈራገጥ ጀመረ። መጨነቁን የተረዱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመቀለድ መልክ ማን ነው ይህን ባሪያ የሚገዛኝ አሉ። ዛሂርም ረዲየላሁ ዐንሁ በአጠገቡ የነበሩ ሰዎች ፈገግ እንደሚሉና እንደሚስቁ ሲያዩ የያዘው ሰው ማን እንደሆነ ለማወቅ ለመንፈራገጥ ሞከረ፣ ግን ለማየትና ለማወቅ አልቻለም። ዛሂርም ረዲየላሁ ዐንሁ ከበስተኋላው አጥብቆ የያዘውን እጅ ያ በአባስ ረዲየላሁ ዐንሁ አንደበት ከነብዩ ሰለላሁ ዐለይሂ ወሰለም እጅ ይበልጥ የለሰለሰ ሐርም ይሁን ሌላ ነገር አልነካውም የተባለለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጅ ነበር። ቀስ ብሎ ይህን ያማረና የለሰለሰ እጅ የማን እንደሆነ ዛሂር ረዲየላሁ ዐንሁ ሲያውቅ ጀርባውን ከዚያ ከተከበረው ሰውነት ጋር ይበልጥ ማነካካት ፈልጎ ይበልጥ ወደ እርሳቸው መጠጋት ጀመረ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀስ ብለው ለቀቁት። እርሱም ወደ እርሳቸው ዞር ብሎ
የአላህ መልእክተኛ ሆይ ይሸጡኛልን ሲል በአግራሞት ጠየቃቸው። እሳቸው አዎን ሲሉ መለሱለት። እሱም እርሶ ካሉ እንግዲህ ይሽጡኝ፣ ዳሩ ግን እኔ ኪሳራን እንጂ ሌላ አላተርፍልዎትም አላቸው። እሳቸው አንተ በሰዎች ዘንድ ርካሽ ብትሆንም በአላህ ዘንድ ግን ከሁሉም የበለጠ ውድ ነህ አሉት።